ሰላም ሰላም ውድ የቻናላችን ተከታዮች ወደ ቻናላችን እንኳን በደህና መጣችሁ። ዛሬ የምንመለከተው በኢትዮጵያ ውስጥ በብዛት የሚረቡ 6 ምርጥ የእንቁላል ዶሮ ዝርያዎችን ነው። እያንዳንዱ ዝርያ በአመት ስንት እንቁላል እንደሚጥል፣ የምግብ ፍጆታው፣ የባህሪ ልዩነቱ፣ የመጣበት ሀገር፣ የእንቁላሉ ቀለምና ክብደት ሁሉንም እናያለን። ስለዚህ ቪዲዮውን እስከ መጨረሻው ይመልከቱ። አንደኛ ዋይት ሎመንስ። ዋይት ሎመንስ በጀርመን ሎመን ብሪደር ኩባንያ የተሻሻለ የንግድ ዝርያ ነው። በኢትዮጵያ ውስጥም በብዛት የሚገኝ ዝርያ ነው። በአመት 320 እስከ 340 ወይም ከዚያ በላይ እንቁላል መጣል ይችላሉ ማለት ነው። የእንቁላል ቀለሙም ነጭ እንቁላል ይጥላሉ። የእንቁላሉ ክብደት ከ60 እስከ 64 ግራም ይደርሳል። በቀን በአማካኝ ከ110 እስከ 115 ግራም መኖ ይበላሉ ማለት ነው። ይሄም በጣም ዝቅ ያለ የመኖ ፍጆታ አላቸው። ይሄም ንግዱ ዘርፍ ላይ እነዚህን ዶሮች ይዛችሁ ለምትሰማሩ በጣም አሪፍና አዋጭ ይሆናል ማለት ነው። ምክንያቱም የምግብ ፍጆታቸው አነስ ያለ ስለሆነ በጣም የተረጋጋ ባህሪ አላቸው። የምግብ ፍጆታቸው ዝቅተኛ ስለሆነ ለንግድ እርባታ በጣም ተመራጭ ናቸው ማለት ነው። ሁለተኛ ዋይት ሊጎርን ናቸው። ዋይት ሊጎርን ከጣሊያን የመጣው ንጹህ ዝርያ ሲሆኑ በዓለም ላይ በጣም የታወቀ የእንቁላል ዶሮ ነው ማለት ነው። ንጹህ ዝርያ ነው ስንል ምንድነው? ምንም ሚክስ ያልሆነ ብሪድ ያልሆነ ራሱን ችሎ በተፈጥሮ ያለ ዝርያ ነው ማለት ነው። የነዚህ እንቁላል ይፈለፈላል ኮርማ ካገኘ ማለት ነው። ምክንያቱም ዝርያቸው ንጹህ ስለሆነ በአመት ከ280 እስከ 320 እንቁላል መጣል ይችላሉ። የእንቁላላቸውም ቀለም ልክ እንደ ዋይት ሎመንስ ነጭ እንቁላል ነው ማለት ነው። የእንቁላሉ ክብደት ከ58 እስከ 63 ግራም ነው። በቀን ከ100 እስከ 110 ግራም መኖ ይበላሉ ማለት ነው። እዚህ ጋር ልብ ማለት ያለብን ዋይት ሎመንስም ሆነ ዋይት ሊጎርን ከለራቸው ተመሳሳይ ነው። ተመሳሳይ ከለር አላቸው። ቪዲዮ ላይ እንዳያችሁት ዋይት ሊጎርኖቹ ረጃጅም ጭራ ሲኖራቸው ዋይት ሎማንሶቹ ደግሞ አጭር ጭራ አላቸው። እንደዚህ በቀላሉ መለየት ይቻላል። እና በምግብ ፍጆታቸው እነዚህኞቹ ዋይት ሊጎርኖች ከዛኛው አነስ ያለ የምግብ ፍጆታ አላቸው ማለት ነው። ሌላኛው በጣም ንቁና ፈጣን ናቸው። እነዚህ ዋይት ሊጎርኖች ከሌሎች ዝርያዎች ያነሰ መኖ ይመገባሉ። በሶስተኛ ደረጃ ላይ ቦቫንስ ብራውን ናቸው። ቦቫንስ ብራውን በኔዘርላንድ የተሻሻሉ የንግድ ዝርያ ናቸው። በአመት ከ320 እስከ 350 እንቁላል መጣል ይችላሉ። ቡናማ እንቁላል ይጥላሉ። የእንቁላሉ ክብደት ከ62 እስከ 65 ግራም ይደርሳል ማለት ነው። እስካሁን ካየናቸው ብሪዶች የነዚህ እንቁላል ትንሽ ተለቅ ያለ ነው ማለት ነው በግራም። በቀን ከ115 እስከ 120 ግራም መኖ ይበላሉ። የመኖ ፍጆታቸውም ከዋይት ሎመንስ እና ከዋይት ሊጎርን ከፍ ያለ ነው። ትንሽ የመኖ ፍጆታቸው በጣም የተረጋጉና ለመያዝም ቀላል ናቸው። ቡናማ እንቁላል በሚፈለግበት ገበያ ከፍተኛ ተመራጭ ናቸው ማለት ነው። በአራተኛ ደረጃ ሎማንስ ብራውን ናቸው። ሎማንስ ብራውን በጀርመን የተሻሻሉ የንግድ ዝርያ ናቸው። በአመት ከ320 እስከ 340 እንቁላል መጣል ይችላሉ። የእንቁላላቸውም ቀለም ቡናማ ነው። የእንቁላሉ ክብደት ከ62 እስከ 64 ግራም ይደርሳል። ያ ማለት ከቦቫንስ ብራውን ጋር ተመሳሳይ የእንቁላል ክብደት አላቸው ማለት ነው። ከለራቸውም በከለርም ተመሳሳይ ናቸው። እዚህ ጋር አሁንም ልብ ማለት ያለብን ዋይት ሎማንስ እና ዋይት ሊጎር ተመሳሳይ ከለር ናቸው። ሁለቱም ነጭ ቀለም አላቸው። የሚለዩት በብሪድ እና በምርታቸው ብቻ ነው። እዚህ ጋር ደግሞ ቦቫንስ ብራውን እና ቦቫንስ ብራውን እና ሎማንስ ብራውን እንደዚሁም ተመሳሳይ ከለር እና ተመሳሳይ ምርት የሚሰጡ ዶሮች ናቸው ማለት ነው። እንዳትሸወዱ። በሙቀት ሁኔታ ጥሩ መቋቋም ይችላሉ። እነዚህ ሎማንስ ብራውን ለንግድ እርባታ በዓለም ላይ በጣም የተስፋፋ ዝርያ ነው። በአምስተኛ ደረጃ ኮኮክ የሚባሉት ከደቡብ አፍሪካ የመጡ ሁለት ጥቅም ወይም ደግሞ ዱዋል ፐርፐስ ተብለው የተመረቱ ዶሮች ናቸው። በአመት ከ180 እስከ 220 እንቁላል ይጥላሉ። እነዚህ ዶሮች ከላይ ከጠቀስናቸው ዶሮች ዝቅ ያለ እንቁላል ምርታማነት አላቸው።
ቀላል ቡናማ እንቁላል ይጥላሉ። የእንቁላሉ ክብደት ከ55 እስከ 60 ግራም ይደርሳል። በቀን ከ120 እስከ 130 ግራም መኖ ይበላሉ። እዚህ ጋር ልብ ማለት ያለብን የምግብ ፍጆታቸውም ሆነ የእንቁላል ምርታቸው በጣም የምግብ ፍጆታቸው ከፍ ብሎ የእንቁላል ምርታቸው በጣም ዝቅ ያለ ነው ማለት ነው። እነዚህ ኮኮክ የሚባሉት ዝርያዎች ለገጠር እርባታና ለነፃ ግጦሽ ለፍሪ ሬንጅ በጣም ተስማሚ ናቸው። ገጠር ላይ ለምትኖሩ እንዲሁም ሜዳ ላይ ለቃችሁ ለማርባት የፈለጋችሁ እነዚህ ዶሮች ተስማሚ ናቸው። ዱዋል ስለሆኑ ለስጋም ጠቃሚ ናቸው። በስድስተኛ ደረጃ ቴትራ ኤች በአንጋሪ የተሻሻሉ የንግድ ዝርያ ናቸው። በአመት ከ300 እስከ 330 እንቁላል ይጥላሉ። አሁን ላይ ገበያው ላይ አዲስ የገቡ ዝርያ ናቸው። ኢትዮጵያ ውስጥ በስፋት አሉ። ዝዋይ አካባቢ አሉ፣ ደብረ ዘይት አሉ፣ ወደ አዲስ አበባ አካባቢ አሉ፣ እንደገና ወደዚህ ወደ ወልዶ አካባቢ ላይ አሉ ማለት ነው። ቡናማ እንቁላል ይጥላሉ። እነዚህም ዶሮች የእንቁላላቸው ክብደት ከ61 እስከ 64 ግራም ይደርሳል። በቀን ከ115 እስከ 120 ግራም መኖ ይበላሉ። ይህም ከቦቫንስ ብራውን እና ከሎማንስ ብራውን ተመሳሳይ የእንቁላል ክብደት አላቸው ማለት ነው። እንቁላላቸው በጣም ጠንካራ ነው። በተለያየ የአየር ሁኔታዎች ጥሩ ምርት ይሰጣሉ። እንግዲህ የስድስቱ ዝርያዎች ንጽጽር ብዙ እንቁላል የሚጥሉት ቦቫንስ ብራውን እና ሎማንስ ዋይት ናቸው። አነስተኛ መኖ የሚበሉት ደግሞ ዋይት ሊጎርን እና ሎማንስ ዋይት ናቸው። ነጭ እንቁላል የሚጥሉት ዋይት ሊጎርን እና ሎማንስ ዋይት ናቸው። ቡናማ እንቁላል የሚጥሉት ቦቫንስ ብራውን እና ሎማን ብራውን ናቸው። እንደዚሁም ቴትራይች እና ኮኮክ የሚባሉት ብሪዶች ናቸው። ለስጋና ለእንቁላል በአንድ ላይ ተስማሚ ኮኮክ የሚባሉት ዝርያዎች ለሁለቱም ፐርበስ ይሆናሉ። በስተመጨረሻም አንድ ዝርያ ከሁሉም ይበልጣል ማለት አይቻልም። ምርጫው በእርሶ ወይም በእናንተ ላይ እነዚህን ዶሮዎች በሚፈልጉት ላይ የተወሰነ ይሆናል ማለት ነው። ነጭ እንቁላል እና ዝቅተኛ የመኖ ፍጆታ ከፈለጉ ሎማን ዋይት ወይም ዋይት ሊጎርን እመክራቸዋለሁ። ቡናማ እንቁላል እና ከፍተኛ ምርት ከፈለጉ ደግሞ ቦቫንስ ብራውን ወይም ሎማን ብራውን ጥሩ ምርጫ ናቸው። ለሁለት ዓላማ ደግሞ የሚፈልግ ካለ ኮኮክ እንድትገዙ እመክራለሁ። ስለዚህ እናንተ የምትገዙት ዶሮች ምን ያህል ምግብ ይበላሉ፣ ምን ያህልስ እንቁላል ይጥላሉ፣ እንቁላሉን ብቻ ሳይሆን የሚበሉትን መኖ ፍጆታ ማስላት አለባችሁ ማለት ነው። በጣም ብዙ እንቁላል ጥለው በጣም ብዙ የሚበሉ ከሆነ ያም ትንሽ አያስኬድም። ስለዚህ እናንተ የሚመቻችሁንና የሚያዋጣችሁን እናንተ ታውቃላችሁ ማለት ነው። ይህ ቪዲዮ ጠቃሚ ከሆነ ላይክ አድርጉ፣ ለጓደኞቻችሁ ማጋሩ እና በቀጣይ ስለ ዶሮ እርባታ፣ ኢንኩቤተር እና የእንስሳት ማሳደግ ተጨማሪ ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እስከምንገናኝ ድረስ ሰላም።